ኢየሱስ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 5 ቁጥር 31 ሚስቱን የሚፈታ ሁሉ የፍቿን ጽሕፈት ይስጣት ቀይ አላት። ያሰላ እዚያው ላይ ኢየሱስ ክርስቶስ መፍታት ያለ የሚችለው ወንድ ልጅ እንደሆነ አስቀምጦታል። ሴት ልጅ እንድትፈታ የተፈቀደበት ቦታ አለ ወይ? መጽሐፍ ቅዱስ ላይ የለም። በእስልምና እስከተባለ የፍቺ መንገዶች 3 ናቸው። አንደኛ ጠላቅ፣ ሁሉዕ እና ፈስክ ናቸው። ጠላቅ የወንድ ልጅ ሲሆን ፈስክና ደግሞ ሁሉዕ የሴቶች ናቸው። ይሄ ነው። አላህ ሙስተዓን። እሺ ስለ አላህ ብላ አንድ ጊዜ አስገባኝ ይላል። እሺ አንድ ጊዜ ነው? 2 ጊዜ? አንድ ጊዜ ነው ግን ያስገባው። ሰላም አለይኩም። ሰላም ነው። እንዴት ነው? ይሰማል ድምጼ? አዎ ይሰማል። ሰላም አለይኩም ብያለሁ። ሰላም። አንድ ጥያቄ ልጠይቅህ ነበር፣ እችላለሁ? ጥያቄ ምንድን ነው? እኔ ሙስሊም ነኝ እና ስለ ሰላት ነው ልጠይቅህ የነበረው። እሺ እኔ ከዚህ በፊት ያው ያደኩበት ማህበረሰብን ቤተሰብ ሙስሊምና ያው ብዙ እንትን አይባልም እኛ አካባቢ ማለት ነው። እና ሰላት አሁን ላይ ነው የጀመርኩት። ከዚህ በፊት ሰግጄ ምናምን አላውቅም። ከጀመርኩኝ ኦልሬዲ 8-9 ወር አካባቢ ነው እና አንዳንድ ሰዎችን ደግሞ ሳናገር በፊት ያልሰገድከውን ቀዷ ማውጣት አለብህ ግድ ነው ምናምን ይሉኛል። አንዳንዶቹ ደግሞ በተውባ ማለፍ ትችላለህ ምናምን ብለው ይነግሩኛል። እና ስለዚህ ነገር የምትነግረኝ ነገር ካለ? እሺ ቀጣ ማውጣት ሶላትን በተመለከተ የጥቂት ጊዜ ከሆነ ቀጣ ማውጣት አለባቸው። የተወሰኑ ቀናቶች እና ወራት ከሆኑ፣ የብዙ ዓመታት ከሆነ ግን ይሄ ቀጣ የለውም፣ ተውበት ማድረግ ነው። ተውበት ማድረግ ማለትም ፍጥር ነበረብሽ? የ2 ዓመት ምናምን ነበረብኝ። የዛኔ ገንዘብ አልነበረኝም። አሁን ደግሞ የሰው ሀገር ስላለው አልሐምዱሊላህ አሁን ይሻላል፣ ማውጣት እችላለሁ። አሁን የዛኔውን 2 ዓመት አለብሽ። እሺ አሁን ለመስጂድ ነው ወይስ ለምስኪን ነው መስጠት ያለብኝ? ለምስኪኖች፣ ለድሃዎች። ለምስኪን። እሺ ለቤተሰብ መስጠት ይቻላል? ለአያት እንደዚህ በጣም ደካማ ማለት ቤተሰብ አያቶቻቸውና ለቤት ለእነርሱ ለቤተሰብ ወጪ እንደምታወጡ ለእነሱም ትሰጧቸው። ፍጥር ዘካ መስጠት ይቻላል? ለውጭ ድሃዎች ነው የሚሰጠው። ለአያት፣ ለእናት፣ ለአባት ለእነዚህ ከምትበሉት ለእነዚያ ስጧቸው። እሺ ዘካ ለውጭ ለምስኪን ነው የሚሰጠው። እኔ ደግሞ ቁርአን ነበር ገዝቼ ያስገባሁት። አሁን ደግሞ ለሱ ሳይሆን በሌላ በልጆቼ ስም ነበር ያወጣሁት። ቁርአኑን እንኳን መስጂድ ያስገባሁት ማለት ነው። አሁን ፍጥሩ ደግሞ ግዴታ መውጣት አለበት። አስቤ ማውጣት አለብኝ ገንዘብ ማለት ነው። እሺ እንትን በወለድ ዙሪያ ነበር የሆነ ሰው ገንዘብ ወይም ካነሰው የሆነ ገበሬ ገንዘብ ካነሰው የ50 ኪሎ ገንዘብ ተቀብሎ ያንን 50 ኪሎ ከዘራ ወይም ደግሞ እንትን ካመረተ በኋላ 100 ኪሎ አድርጎ የሚቀበል አካል አለ። ያ ወለድ አይደለም እንዴ? ያ ጥያቄ ያን የሚመልስ ከሆነ መልሶ ሰውየው ገበሬው አይቻልም፣ አይፈቀድም። 100 ኪሎ ነው የሚመልሰው ሁልጊዜ። ያንን የሰጠውን 100 ኪሎ እንደገና መልሶ ይቀበለዋል አይደለ? ካረሰና ከተጠቀመ በኋላ 50 ኪሎ ነው የ50 ኪሎ ሂሳብ ይወስድና ወይም ደግሞ 50 ኪሎ ጤፍ ተገዝቶ ይሰጠዋል ማለት ነው። ከዛ ያ 50 ኪሎ ጤፍ ገንዘብ ያለው አካል ነው የሚሰጠው። ያ ደግሞ ገንዘብ ስለሌለ ወስዶ ዘርቶ አምርቶ ካመጣ በኋላ 100 ኪሎ ነው አድርጎ የሚከፍለው፣ 50 ኪሎ አይደለም።
ይከፍሉ? አይሆንም። ይሄ ወለድ ነው። ወለድ ነው አይደል? ሰጪውም ወንጀለኛ ነው፣ ተቀባዩም ወንጀለኛ ነው ማለት ነው። እሺ ሰላም ነው። ሰላም ነው። እንዴት ነው? ልቀጥል? እሺ ትቀጥላለህ። ጌታ ጥያቄ አለ? ባለፈው ላይ ማለት እየተጠያየቀን እያለ ባትሪ በመካከል ሲጋብኝ ስለወጣሁ ነው ሳልጨርስ። እሺ ያው የዛ ጊዜ ስጠይቅህ ማለት ወደ ካባው ዙረን የምንሰግድበት ታዘን ነው ከላይ ከምናምን አልክ። ግን ነቢዮች ሁሉም በመሐመድ ተመጣ ወዲህ ነው ምናምን ብዬ ስጠይቅህ አይደለም ሌሎችም አዘውና ብለህ መረጃ ላሳየ ብለህ ክርስትና አሳይተህ ነበር። እዛ ላይ ገና ታሳየ ነበር ያለቀውና ወደ መካ ሄደው መስገዳቸው ነቢያት ማን ነው? ወደዚያ ሄደው ሀጅ ምናምን ዑምራ ማድረጋቸው ካዕባ ነው። የዛ ጊዜ በፊት ከመሐመድ በፊት እኔ አታውቁም ብዬ ነው የማስበው። ምክንያቱም ከዛ በፊት ከዛ በኋላ መስለኛል እኔ የምሰግዱበትም እዛ አካባቢ ላይ እንትን ብላችሁ ትሰግዳላችሁ፣ ትዘይሩታላችሁ። ከዛ ኃጢአታችን እንደረገፈ በዚህ ምክንያት ነበር። ግን አንተ አይደለም በፊትም ጀምሮ አለ አልክ። ማለት ድሮም ጀምሮ ነው እያልክ ያለኸው። እኔ ራሱ እንደ እኔ መሰለኝ እስልምና የመጣው ከመሐመድ ወዲህ መሰለኝ እኮ አለ መጽሐፉ ላይ አለ እያልኩ ነው። ላሳየህ። ወደ መካ ሂደው ሀጅ አድርጉ ተብለዋል። ሁሉ እነ ሙሴና አሮን አድርጉ የሚል ቃል አለ። እዛ ላይ ታለ ሳየ ወይንም አሳየሽ። በመጀመሪያ የአማርኛውን መጽሐፍ ቅዱስ እንመልከተው። ከዚያ ዕብራይስጡን ሄደን ይህንኑ ምዕራፍና ቁጥር ይዘን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ ይላል። እዚህ ጋር ጌታ ሰው ሁለቱ ነቢያት ናቸው አይደለ? ሙሴና አሮን። ሙሴና አሮን ቁጥር ስንት ላይ ነው? አቁመውና ኦሪት ዘጸአት ምዕራፍ 5 ቁጥር 1 ያው ማለት ነው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ማለት ነው። አዎ እሺ ብታቆመው አሪፍ ነበር። ማለት እኔ ሌላ አላስኩም ነበር ነው። ችግር የለውም። ያው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ከዚህም በኋላ ይላል ይታያል። ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ስለዚህ እዚህ ቦታ ላይ የምንረዳው ነገር ምንድን ነው? ሙሴና አሮን የተባሉ ሁለት ታላላቅ ነቢያት አሉ። ወደ ፈርዖን ጋር ሄዱ ይለናል። ይወታል። ፈርዖን ጋር የሄዱት ለምንድን ነው? የዛኔ እስራኤላውያኖች በፈርዖን ስር ነበር የሚኖሩት። ይህን ታውቃለህ። ስለዚህ ሙሴና አሮን ሄደው ፈርዖንን ወደ ምድረ በዳ በዓል ያደርጉልኝ ዘንድ ሕዝቦቼን ልቀቅ ይላል እግዚአብሔር ይላል። አሁን ቀጥታ ይህን ምዕራፍና ቁጥር ሄደን ስናይ ወደ መካ ሂደው ሀጅ እንዲያደርጉ ሕዝቤን ልቀቅ ነው ያላቸው ብሎ አስቀምጦታል። ዕብራይስጡ ላይ እንመልከተው። እሱ ምድረ በዳ ብለው ተረጎሙት። ይህን እንመልከተው። ራሱኑ ምዕራፍና ቁጥር ይዘን ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን አሁን ሄደን እንመልከተው። ብሉይ ኪዳን መጀመሪያ የተጻፈበት የራሱ ቋንቋ ዕብራይስጥ ነው እና እዚያ ጋር እንግባ። ያው እና ዘጸአት ላይ ገብተናል። ወደ አማርኛ እንቀይረዋለን። ዘጸአት ይታያል። ምዕራፍና ቁጥር እናስገባ። ምዕራፍ 5 የቀደሙን ከዛ ቁጥር 1 ላይ እንገባለን ማለት ነው። እሺ ያውና ዘጸአት 5:1 ዘጸአት 5:1 ምን ይላል? ከዚህ በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣
በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ ይላል። አሁን ሂብሩ የሚለው ላይ እዚህ ጋር እንገባለን። ሂብሩ ላይ እንግባና እስኪ ወደ አማርኛ እንቀይረው ምን እንደሚል ወደ አማርኛ እንቀይረዋለን ማለት ነው። እሺ ወደ አማርኛ እንቀይረው። ዘጸአት 5:1 እሺ ገብተናል። እዚህ ቀጥታ የት እንገባለን? እዚህ እንገባለን። ወደ አማርኛ እንቀይራለን። አሁንም እንደገና በአማርኛ አደረግነው። አሁን ተመልከት እዚህ ጋር ምን እንደሚል ይታያል። ሀጅ ለማድረግ ይላል። ይታያል። ሲሲ ወጋ ላይ ሀጅ ለማድረግ ይህ ሀጅ ቃል የመጀመሪያች ነች። ሀጅ ለማድረግ ብሎ አስቀምጦታል። ያ እና እዚህ ጋር ላሳየህ ሀጅ ለማድረግ ይላል። አሁን እዚህ ቦታ ላይ ይህ ሀጅ ወዴት ነው የሚደረገው የሚለውን ደግሞ እዚህ ጋር አስቀምጦታል። ምን ይላል? መካ ሀጅ ማድረግ፣ ወደ መካ ሀጅ ማድረግ ይላል። አይዋ ይህ ምን ላይ ነው? ይሄ ዕብራይስጥን ባይብል ሀብ ላይ ገብተህ ኦሪት ዘጸአት ምዕራፍ 5:1 ላይ ሄደህ ስታየው ሙሴና አሮንን አምላክ ያላቸው ምንድን ነው? ወደ መካ ሄዳችሁ ሀጅ አድርጉ ነበር ያለ። ግን አንዳንዶች እኮ በስናያቸውም ሲለቁ ማለት ከመሐመድ ወዲህ ነው የመጣው እስልምና ብሎ የሚናገሩ ኡስታዞች ሲለቁ ሰማቸዋለሁ። እሱ የሚል ኡስታዝ የለ ከሙሐመድ በኋላ ነው እስልምና ያመጣው የሚል ብሎ ይናገራል። ተሳስተዋል። ጥያቄ ደግሞ ማለት ነው እሺ ሌላ ጥያቄ ማለት ነው። እሺ እስልምና ማለት ነው። እስልምና ሃይማኖት ውስጥ ላይ ነብዮች ወይንም ነብዮች እስላም ነን ብለዋል። በምን ይገልጻል? እስላም ነን ብለው ተናግረዋል እነሱ። ቃል በቃል ሙስሊሞች ነን ብለው ተናግረዋል። ከምን ጋር ላይ? እሺ ከክርስትና ላይ ክርስትና ላሳየሽ። ክርስትና ላይ አንድ ቦታ ላይ እኔ ክርስቲያን ነኝ ብሎ አልተናገረም አንድ ነቢይ። በእስልምና ቁርአን ላይ ግን እኔ ሙስሊም ነኝ ብለው እንደተናገሩ ላሳየሽ አለ ወይ? እሺ ወጥቷል መሰለኝ፣ ግን ላሳያችሁ። ነቢያቶች በቁርአን ላይ ሙስሊሞች ነን ብለው ተናግረዋል። መጽሐፍ ቅዱስ ላይ ግን አንድ ቦታ እኔ ሙስሊም ነኝ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢይ የለም። እሱን ላሳያችሁ። ያ ኖህ ምን አለ? እኔ ከሙስሊሞች እንደሆን ታዘዝኩ ያለበት ቦታ ላሳያችሁ። እዚህ ጋር 71 ላይ እና 72 ስለ ኖህ ያወራል። የኖህንም ወሬ አውራላቸው ይላል። ኖህ ምን አለ እዚህ ቦታ ላይ? ያው እና ኖህ ምን እንደሚል ተመልከቱ። 72 ላይ ብትሸሹም አትጎዱኝም፣ ከምንዳ ምንም አልለምናችሁም፣ ምንዳዬ በአላህ ላይ እንጂ በሌላ አይደለም፣ ከሙስሊሞች እንደሆንም ታዝዣለሁ ይላል። ከሙስሊሞች እንደሆንም ታዝዣለሁ ይላል ነው። ያዕቆብም ልክ እንዲሁ ቃል በቃል ልጆቹን አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ ይላቸዋል። በሁለተኛው ምዕራፍ ቁጥር 132 ላይ ታገኝታላችሁ። ነገር ግን በጣም የሚገርመው መጽሐፍ ቅዱስ ላይ አንድም ነቢይ ወይ ክርስቲያን ነኝ አላለም ወይ ክርስቲያን ሆኖ ብሎ ያዘዘ ነቢይ የለም። አይታወቅም ከነቢያት ወሰንድ። እሺ ጥያቄ ያለ ይቀጥል። ብዙ እንዴት ነህ? አለ አልሐምዱሊላህ። ሰላም ነው ብራዘር? አለ ደህና። አሁን ያነሳው ላይ ማለት ነው እሱ እሺ ሎጂክ ስናወራ ቁርአን ላይ መጽሐፍ የሰጠው ስማኝ እኮ እንደ ዶክተር ነህ አይደለ? ሎጂክ ሃይማኖት እኮ ቁርአንን ስናነብ ምን ይላል? መጽሐፍ የሰጠሁት ለአይሁዶችና ለክርስቲያን ነው ይላል። ቁርአን በዛ ይላል። እነዛ መጽሐፍ የተሰጣቸው የሌለ እንዴ ቁርአን ያቶች ናቸው እኮ እነዛ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ይላል እኮ። አይደለም እነሱ ሳይሆን የነቢያትን መጽሐፍ ስለያዙ ነው። እንደዛ የነቢያትን መጽሐፍ ይዘናል ስለሚሉ ነው እንደዛ የተባሉት እንጂ መጽሐፉ የተሰጠው ለነቢያቶች ነው።
አንደኛ ለሙሴ ሰጠው፣ ሁለተኛ ለኢየሱስ ወይም ለመሲሁ ሰጠው። አላህ በቁርአን ላይ ሲናገር ወአተይናሁል ኢንጂል ይላል፣ ወንጌልንም ሰጠሁት ይላል። ለማን? ለኢሳ። ለሙሳ ልክ እንዲሁ ተውራትን ሰጠው። ثم ወለቀድ አተይና ሙሳ ልኪታብ ይላል አላህ፣ በእርግጥም ሙሴን መጽሐፉን ሰጠሁት ይላል። ስለዚህ ለእነርሱም የተሰጠው ለዳዊት ዘቡር ወይም መዝሙር ተሰጠው። ወአተይና ዳውድ ዘቡራ፣ ለዳዊድም ዘቡርን ሰጠሁት ይላል። ከነቢያት በኋላ የነቢያትን መጽሐፍ ይዘናል ስለሚሉ እናንተ የመጽሐፉ ሰዎች የሚላቸው አሁን በእኛ ላይ እጅ አለ ስለሚሉ እነርሱን ሊገስጻቸውና ሊመክራቸው ሲፈልግ ነው እንጂ መጽሐፉ የተሰጠው ለነቢያቶቹ እንደሆነ አጽንቶ አላህ በርካታ ቦታ ላይ ተናግሯል። እሺ ተናኩ ለነቢያት ተሰጥቷልም ይላል። ፕላስ ደግሞ ሌላ ቦታ ላይ ደግሞ ብዙ ቦታ ላይ ስታነብ ምን ይላል? እነዛ የመጽሐፍቱ ባለቤቶች አይሁዶችና ክርስቲያኖች ይላል። ለምሳሌ 9:29 ይጠቅሳል። ብዙ ቦታ እንትን ላይ ይጠቅሳል። ያልኩ ያለሁት ለእነሱ ነው የተሰጠው ስላልክ ነው። ቃል በቃል አላህ ለነቢያቶቹ ስማቸውን ጠቅሶ ሰጠሁኝ ብሏል። ነገር ግን እነዚያን የሚያነሳቸው የነቢያቶች መጽሐፍ በእጃችን አለ ስለሚሉ ነው። እዚያን ደግሞ በርዛችሁን የያዛችኋቸው ብሎ ቃል በቃል በርካታ ቦታ ላይ ተናግሯል። ስለዚህ በውስጡ ያለው አንዳንድ የነቢያት ትምህርት ስላለ ያንን ይዘዋል የተባሉት የመጽሐፍ ባለቤት የሚላቸው ከዚህ አንጻር ነው። በውስጡ ያለ አንዳንድ እውነታዎች አሉ ማንከዳቸው ታል እነዚያ ነገራቶች ከነቢያት የሆኑ ናቸው። ሌሎቹ በራሳቸው የጨመራቸው ናቸው። እሺ ጥያቄ ምንድን ነው ታዲያ? ጥያቄ ያው መጽሐፉ የተሰጠው ለአይሁድና ለክርስቲያን ካለ ቁርአን፣ ስለዚህ ያኔ መጽሐፍ የተሰጠት ደግሞ ለነቢያቶቹ እነማን ናቸው? አንተ እንዳልከው ነው። ኢንጂል ለኢሳ ተሰጥቷል ይላል፣ ዘቡር ለዳው ምናምን የሚለውን እያንዳንዱ ነቢያትን ይጠቅሳል። ሰው እነዛ ነቢያቶች ሙስሊም አልነበሩም ማለት ነው። መጽሐፍ የተቀበሉት እነሱ ናቸው። የመጽሐፍቶቹ ባለቤት የሚለው ደግሞ ቁርአን ክርስቲያንና አይሁዶችን ነው። እንዴት ለሶስተኛ ጊዜ ልድገምልህ ወይንስ ያልኩትን አልገባህምና ነው መደጋገም? አይ ነው ዳይሬክት። እስኪ አውጣው፣ እስኪ በርስ አንድ በርስ አውጣና እዛ ላይ ነው ችግር ደስ ከሆነ ችግር የለም። ላውጣና ለሳይ የኔ በርስ ልንገር ወይስ በአንተም ማሳየት ትችላለህ? ችግር የለም። ማማር ስለሆነ አንተ በእኔ ሳይሆን ሙሉ ቁርአን ነው የምነግርህ። አሁን እዚህ ቦታ ላይ በግልጽ ለማን እንደተሰጠ እነዚህ ቃላቶች መጽሐፍቶችን አላህ ስለሚናገር ነው። እነዚህ አላሳየ ስማቸውን እየጠራ ነብያቶቹን የሰጣቸውን ሁሉ ይገልጻቸዋል። ከላሳይ ለማን እንደተሰጠ ያው እነዚህ ጋር እሺ ያው እዚህ ነቢያቶችን አብርሃምን ሌሎችን ከጠቀሰ በኋላ አላህ ምን ይላል? ኑህን ኢብራሂምንም በእርግጥ ላክን፣ በዘሮቻቸው ውስጥ ነቢይነትንና መጽሐፍቶችን አደረግን። ስለዚህ መጽሐፍቶቹ የማን ባለቤትነታቸው አለ። ከዚያ በኋላ ከባለቤቱ በኋላ የያዙ ሰዎች አሉ።